ስማም ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለ2017 ዓመተ ምህረት የጌታችን የመድኃኒታችን የኢየሱስ ክርስቶስ የትንሣኤ ክብረ በዓል በሰላም አደረሳችሁ፣ በሰላም አደረሰን። ሐዋርያው ጳውሎስ ለአንደኛ ቆሮንቶስ በጻፈው መልእክቱ ምዕራፍ 15 ቁጥር 55 ላይ ሞት ሆይ መውጊያህ የታለ? ሲኦል ሆይ ድል መንሳትህ የታለ? ይለናል። በዚህ በትንሣኤው ክብረ በዓል ትልቁ ምስጢር እግዚአብሔር አምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ አማካይነት ዓለምን ከራሱ ጋር ያስታረቀበት ትልቅ ምስጢር የሚፈጸምበት ክብረ በዓል ነው። በዚህ ክብረ በዓል እግዚአብሔር እንዴት እንዳፈቀረን እንዴት እንደወደደን የሱ ጸጋ የሱ ፍቅርና ደህንነት ለሰው ዘር ሁሉ እንዲሆን አንድያ ልጁን አሳልፎ ለኛ የሰጠን የደም ዋጋ የሕይወት ዋጋ ተከፍሎ እግዚአብሔር በልጁ በጌታችን በኢየሱስ ክርስቶስ አማካይነት ያሸነፈበት ምስጢር ነውና በዚህ በትንሣኤ ምስጢር ክርስቲያኖች ሁሉ ከሞት ወደ ሕይወት ከኃጢአት ጨለማ ደግሞ ወደ ዘላለማዊ ብርሃን ከስቃይ ወደ ደስታ በክርስቶስ የተሻገርንበት ምስጢር ነው። ስለዚህ ሁላችንም እንደ ክርስቲያኖች የዚህን ምስጢር የእግዚአብሔር ታላቅነት የተገለጸበትን ምስጢር እንድናሰላስል በደስታ ደግሞ የትንሣኤውን ክብር እንድናውጅ እንዲሁም በጨለማ ላይ ያሸናፊ የሆነ በሞት ላይ አሸናፊ የሆነው ክርስቶስ ለእያንዳንዳችን የትንሣኤውን ብርሃን ስለሰጠን በምስጋና ሆነን እግዚአብሔርን እያመሰገንን ይህንን ክብረ በዓል እንድናሳልፍና ድሆችን በማሰብ የትንሣኤውን ደስታ ምልክት የሆነውን በጋራ ያለንን አካፍለን ይህንን ደስታ ለድሆች ለተቸገሩት ሁሉ እንድንሰጥ በመጋበዝ ስለሆነ በዚህ ወቅት ደግሞ በተለያየ ሁኔታ ተቸግረው ተጨንቀው የትንሣኤው ብርሃን ሳይበራላቸው በጨለማ ተስፋ በመቁረጥ ውስጥ ያሉ ብዙ ሰዎች ይገኛሉና በአብይ ጾም መጀመሪያ ላይ ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ባስተላለፉልን መልእክት በተስፋ አንድ ላይ እንድንጓዝ ሲኖዳሳዊ ሆነን አብረን እንድንጓዝ የተስፋ ነጋዴያን እንድንሆን ጋብዘውናልና አንድ ላይ የተቸገሩትንም የተጨነቁትንም በማሰብ ይህንን ክብረ በዓል እንድናሳልፍ እየጋበዝኩኝ ለኛም ለክርስቲያኖች በእግዚአብሔር ምሕረት በእግዚአብሔር ጸጋ በእግዚአብሔር ቸርነት የተጎበኘንበት እንዲሁም ሰይጣን ተሸንፎ እግዚአብሔር አምላክ አሸንፎ እኛም የሱ ተከታዮች እንድንሆን የትልቅ የፍቅር ሥራ የተፈጸመበት ምስጢር ስለሆነ ለክርስቲያኖች ሁሉ የማቀርበው ጥሪ እኛ የትንሣኤ ሰዎች እንድንሆን በኑሯችን በስራችን የጨለማን ሥራ አስወግደን የሰይጣንን ሥራ አስወግደን የእግዚአብሔርን ታላቅነት በመመስከር የክርስቶስን ብርሃን በጨለማ ሁሉ እንዲበራ የዛ ተግባር ተካፋዮችና ተሳታፊዎች እንድንሆን ጭምር በመጋበዝ ነው። በመጨረሻም በኢትዮጵያ ካቶሊካዊት ቤተክርስቲያን ውስጥ ያሉ ምዕመናን በተለይም በሐዋሳ ሀገረ ስብከት የሚገኙ ቁምስናዎች ሁሉ ካህናት፣ ገዳማውያን፣ ገዳማውያት፣ ምዕመናን በአጠቃላይ የበጎ ሥራ ተባባሪዎችን በአጠቃላይ እንኳን ለመድኃኒታችን ለኢየሱስ ክርስቶስ የ2017 የትንሣኤ ክብረ በዓል በሰላም አደረሳችሁ አደረሰን በማለት መልካም ምኞቴን በመመኘት ነውና በዚህ ወቅት እግዚአብሔር ታላቅ ሥራ ስላደረገልን ያንን ታላቅ ሥራ ለመመስከር እግዚአብሔር ጸጋውን በረከቱን ይስጠን። በአብ በወልድ በመንፈስ ቅዱስ አንድ አምላክ አሜን።